እግዚአብሔርን ዛሬ ራሱ አላውቅም። እውነት አይደለም እኔ አላውቅም። ግን ዛሬም ሆነ የሚያውቅ ብሩኬ የሚያውቅ እየመሰለኝ ነው። ግን አላውቅም። እግዚአብሔርን አላውቅም። ኧረ ያውቃል ተመካክረው ነው ታያለሽ። ያውቃል የትላንትናውን የዛሬውንም ያውቃል። ደፍራ ሁለቱም ያውቃል። ኧረ በእግዚአብሔር ደፍራ እንዴት ይሄ ሲቀጥል እሱ ሳያውቅ ማለት ነው። እንዴት እንደዚህ ታገሰ? እንደዚህ የሚታገሰው አለ ይሄ ነው። ኧረ የለም ይሄ ሪያል። እሷም ደግሞ እሱ ራሱ ማለት ነው ራሱ ቅዱስ የዚህን ያህል ድፍረት አግኝቶ እንትን አይለም። ያስባቸው በጣም ነው ብሩክ የሌለበት ቤት ውስጥ ወንድ ሊመጣ እሷ ራሱ አታደርገውም። ሲጀመር በእውነተኛ ታሪክ ራሱ አያደርጉም። አይሆንም በጭራሽ አይሆንም። ጀመር እኮ ከሰማችሁት እኮ ብሩኬን ከኔ ጋር እንደዋወላለን አይደል አለ እኮ። አመለጠው ውዴ ለውዴ ኢንስታግራም ምናምን ላይ ራሱ እኮ እንደዚህ ብራዘር ነው የሚለው ብሩኬን ቤስት ናቸው እኮ። ኧረ ሲጀመር ሆነ ተመካክሮ እንደሆነ በደንብ ነው የሚያስታውቀው። እና እኛ ምንድን ነን አጨብጫቢ? ኧረ ውዴ ብታይ ኮሜንቶች በአንድ የተቀይረውት ገስት ከፍተው እኮ ቅመሜን ወረዱባት። ኧረ እንደው አንድ ገስት ከፍተው ታየውን እንዳለ ኮሜንቱ ስታነብ ይደብራታል። አይቻልም። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ አይቻልም። ግን ለምንድን ነው በአንድ ቀን እኛ እኮ አበሻ በርካታጅ ነው ስትጀምር እኮ ይቅርታ ብላለች። እሷማ የማይሆን ሀረካት አሳያለሁ ብላለች እኮ እግዚአብሔር ነው። ዛሬ አርጋ ማታውቀው ስለሆነ ነው እኮ ሰውም ግራ የተጋባው አለች እኮማ። እሷም እኮ ሀረካት አሳያለሁ ብላለች። ማሬ እሷ ላይ ደንባታል። እኔ ትናንትና ሁለታ ማለት ነው ከበድ ያለ ብራንክ ስሩ ቤታችን እንቀሳቀስ እያሉ ነበር። ሲሰሩ ደግሞ እንደዚህ ነው። አይ ኧረ ወዲያው ይሄ ህዝብ እኮ መድኃኒቱን ትቶ ነው የሚገባው እዚህ ገስት ላይ በጣም እግዚአብሔር ነው። አንዷ እኮ ገስት ከፍታ የተናገረችው ነገር ለጆሮ የሚዘገንን ነው። ሴቶች ግን ምን ሆናችሁ ነው እዚህ ቲክቶክ ላይ መታችሁ የሰውን ህይወት እንደው ማገዶ ስታነዱ ክብሪት ስጭሩ? የእናንተ ማን ነው የሚኖሩላችሁ? እግዚአብሔርን ታው። ግን በተለይ ሴት ሆኖ ሴት ላይ የዚህን ያህል መክፋት ጥሩ አይደለም ማርያምን። ምክንያቱም መውደቂያችሁን አታውቁም። እንኳን እናንተ ነገ በልጃችሁ ይደርስ ይችላል። ስለዚህ የዚህን ያህል መሆን የለባችሁም። በቃ እንታገስ። ነገን እኔ ሲጀምር ብራንክ ነው። እነሱ እንደዚህ አይነት ነገር አስጠልታ ነገር ቢያስቡ ቪዲዮ ራሱ እኮ አይጫንም። የእነሱን ህይወት የሚነካ ነገር ቢሆን ቪዲዮም አይጫንም። ተቀበለናል። ስለዚህ ፋጡማን ደግሞ አትንጨብም። ዜድን አስገቢያት። ዜድዬ ወይ እናት ማሬ ናይ አስገብስቲ ነይ ማዳመት ላይ ነይ ማሬ ናይ ታቤት ሸረፈስ አረ ይከርብትሽ ላፍርጥሽ እንደዚህ ላፍርጥሽ። ዛሬ ላይፍ ይመጣል ልንገራችሁ ብዬ ነው። ታመጡ ይመጣል እንደቀበጥይ ዛሬ አንቺ ኮፊ ተሰጣተ ላይሚ ማን የሰጠኝ 10 ሆኗል። ህዊ አተሰጠች ህዊ ታሰጠች። አሚናዬ የኔ ፍቅር ጎረቤቴ እንዴት ነሽ? ደህና ነሽ ውዴ? ሴና የምናሽ እና ብሩክ ሲሆን ቀላል ነው አለች። የዛሬው ምን ያውቃል? ኦሆ